በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የዩቲዩብ ቻናል የባማን ቅዳሴ ተማሪዎች እንደምን ቆያችሁ? እንደምንስ ለዚህ ሰዓት አደረሳችሁ አደረሰን? አሜን። አምላካችን እስከዚህ ሰዓት ጠብቆ ያደረሰን ስሙ የተመሰገነ ይሁን። ዛሬ ደግሞ ይዤላችሁ የቀረብኩት በአመት የሚባል ቀለም የሆሳዕና ነው። ይህንን ተከታተሉ። ይህም እዝል ነው። ስራይ ዲያቆን አርሆን በእዝል ዜማ ይሰብካል። የህዝብ ተሰጥኦ ስለሌለው ህዝብና ሊቃውንቱ ሌሎችም ልኡካን ዝም ብለው ስራዩን ካህንና ስራዩን ዲያቆን ማዳመጥ ብቻ ነው። በምዕራብ የመቅደስ በር ከውጭ ፊት ጽዋ የያዘው ዲያቆን ምስባክ ይበል። ምስባኩም እንደዚህ ነው። አርህ መኳንንት አርህዉ ኆኃተ መኳንንት ኆኃተ መኳንንት ስራይ ካህን ብቻ በውስጥ መቅደሱን ዘግቶ ፊቱን ወደ ዲያቆኑ አዙሮ ከመቅደሱ በር ቆሞ በስተ ውስጥ አርሆን እንደ ስርዓት ይበል። አርሆ ኆኃተ መኳንንት የሚለው ዘሩ አንድ ዘር ብቻ ነው። ሆሳዕና በአርያም ማለት ትርጉሙ ሰማያዊ ጌታ ሆይ እባክህ አድነን ማለት ነው። ስራይ ካህን ብቻ በውስጥ የመቅደሱን በር ዘግቶ ፊቱን ወደ ዲያቆኑ አዙሮ ከመቅደሱ በር ቆሞ እንዲህ ይበል። በቅዳሴ መኖ ውእቱ ዝንቱ ንጉሠ ስብሐት የሚለው ዘሩ በቅዳሴ 2 ጊዜ ብቻ ነው። ዜማውም እንደዚህ ነው። መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ ንጉሠ ስብሐት 2 ጊዜ ይበል። እንደገና ስራይ ዲያቆን መልሶ በመጀመሪያው አባባል አርሁ ይበል። አርህዉ
መኳንንት አርህዉ ኆኃተ መኳንንተ አርህዉ ኆኃተ መኳንንት። ካህኑ ሁለተኛ ካህኑ እንደ መጀመሪያው አባባል መኑ ውእቱ ዝንቱ ንጉሠ ስብሐትን ይድገመው። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ሁለት ጊዜ ከተቀባበሉ በኋላ ይህም ዲያቆኑና ስራይ ዲያቆንና ስራይ ቄስ ብቻ ነው የሚለው። እዚህ ላይ ተሰጥኦ መቀባበል የለም። ከተቀባበሉ በኋላ ሶስተኛ ስራይ ዲያቆኑ ሀሌሉያ ቆሙ ወአጽሙ በሚለው ትክ እግዚአብሔር አምላክ ኃያላን ይበልና ይጨርስ። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት አርህዉ ኆኃተ መኳንንት። ከዚህ በኋላ ካህኑ የቤተ መቅደሱን በር በመክፈት ይባ እያለ ከውጭ የቆሙትን ልዑካን ቅዳሴያኑን ያስገባቸው። ይባእ ንጉሠ ስብሐት ይባእ አምላከ ምሕረት። ተፈጸመ ስርዓተ ዑደተ ሆሳዕና ዘሌሊት። ከዚህ በኋላ ዲያቆናቱ ይባእን ከዚህ በኋላ ሊቃውንቱ ይባእን ይዝመሙ፣ እንደ የባህላቸው ያሸብሸቡ። ልዑካኑ ግን የቤተ መቅደሱ በር እንደተከፈተላቸው አያይዘው ኩሉ ዘገብራ ለጽድቅን እያሉ ቅዳሴ ይግቡ። ቅዳሴውን ከኒቆዲሞስ ረቡዕ ጀምሮ እስከ ሆሳዕና ሲቀደስ የሰነበተውን ጎርጎርዮስን ባስልዮስን ይቀድሱ። ከረቡዕ ኒቆዲሞስ ጀምሮ እስከ ዋይዜማ ሆሳዕና ድረስ በግዕዝ ሲቀደስ ይሰነበትና የሆሳዕና ዕለት ግን ይህ ቅዳሴ በእዝል ነው የሚቀደስ። ማሳሰቢያ ይትበሃል ከይትበሃል ይለያያል። አቋቋምን ብንወስድ መጀመሪያ ዜማው በድጓ ይቀኛል። ቀጥሎ ዘንግ፣ ጸናጽል፣ መረግድ፣ ጽፋት፣ ሽብሻቦ አለው።
ቅዳሴ ግን ከእነዚህ ሁሉ የተለየ የገዳም ባህታውያን መናንያን አባቶች ዓመቱን በሙሉ ኪርያላይሶን እያሉ መቁጠሪያቸውን እየቆጠሩ እየሰገዱ በትሑት አንደበት የሚያገለግሉበት ነው። ጠንቅቅ